የኢራን አብዮታዊ ዘብ በዚህ ሰዓት መጠነ ሰፊ ጥቃት እየሰነዘርን እንገኛለን። ባስወነጨፍናቸው ሚሳኤሎችም ለእስራኤል ጦር አገልግሎት መቀበያ የሆኑ የሳተላይት መቀበያ ቦታዎችን መተናል ብለው ገልጸዋል። የእስራኤል ጦርን በዚህ ሰዓት እየገለጸ እንዳለው ከሆነ በኢራን ውስጥ በርካታ የሚሳኤል ማምረቻና በርካታ ለጦር አገልግሎት የሚውሉ ተቋማት ላይ ጥቃት እየሰነዘርን ነው፣ እያፈነዳን ነው ሲሉ ተናግረዋል። እሱ ብቻ አይደለም፣ በሊባኖስም በርካታ ቦታዎች ላይ ጥቃት እየሰነዘሩ ይገኛሉ። ምክንያቱም በሊባኖስ አንድ ግዛት እርግጠኛ ሆኜ መናገር አልችልም፣ በዛሬው ዕለት የእስራኤል ወታደር እንደሞተና በርካታ የእስራኤል ወታደሮች እንደተጎዱም እየተገለጸ ይገኛል። በዚህ ሰዓት ስለ ሰላም እየተወራ ባለበት ሰዓት ላይ ኢራንና እስራኤል እልህ አስጨራሽ ውጊያ እያደረጉ ይገኛሉ። በርካታ የኢራን ሚሳኤሎች ወደ እስራኤል እየተወነጨፉ ያለ ሲሆን በሰማይ ላይም እነሱን ለማባከን የእስራኤል የአየር መቃወሚያ የቻለውን ሁሉ እያደረገ እንደሆነ እየተነገረ ይገኛል። ነገር ግን የኢራን ሚሳኤሎች መቋቋም አይችሉም። በሌላ በርካታ አዳዲስ ዜናዎች እመጣላችኋለሁ። ይህ ቪዲዮ ከየት ሆናችሁ ነው የምትከታተሉኝ? ስንት ሰዓት ደረሳችሁ? ኮሜንት ላይ አስቀምጡ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።